ዓለም ፕሮግራም ተጀምሯል። መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። አባቴ ጉልጀሉ አታውቂውም ነበር እያለችኝ ትስቅብኝ ነበር። ሚዲያ በየሳምንቱ እየተዘጋጀ የሚቀርብላችሁ የልጆች ዓለም ፕሮግራም ተጀምሯል። የልጆች ዓለም ፕሮግራም ትኩረት የሚያደርገው የልጆች ህይወት፣ ህልም፣ ደስታና የየዕለት ፕሮግራሞች። ዛሬ እንግዳችን ቤት ጋር ደርሰናል። እንግዳችን ማናት? ኑ አብረን እንመለስ። ሰላም ውድ ተመልካቾቻችን፣ ዛሬ በጣም ደስ የምትል እንግዳ ይዤላችሁ መጥቻለሁኝ። ራሷን ታስተዋውቅልናለች እንዴ? እኔ ማን ነኝ? በጣም ነው የማመሰግነው። አንቺ እኔ ታውቂኛለሽ፣ እኔም ደግሞ አንቺን አውቅሻለሁ። ግን ተመልካቾቻችን ማን እንደሆነች ሊያውቁሽ ስለሚፈልጉ እስቲ ራስሽን አስተዋውቂ። ስሜ ፌኒት ይባላል። የአባቴ ስም መላክ ይባላል። የእናቴ ስም ሰርካለም ይባላል። የምማርበት ትምህርት ቤት ሳውዝ ዌስት ነው። ሁለተኛ ክፍል ላይ እድሜ 8 ነው። ስንት እህቶች ስንት ወንድሞች? ስማቸው ማን ማን ነው? እስቲ ንገሪኝ። 2 ወንድም 1 እህት አለኝ። እሺ። የእህቴ ስም እልኝ ነው። እሺ። የወንድሜ ስም እያሱና ያፌት። በስመ አብ፣ በጣም ደስ የሚለው። እኔ ደግሞ ስምሽን እንዴት እንደወደድኩት ስምሽ በጣም ነው ደስ የሚለው። ልክ እንዳንቺ ቆንጆ ነው። ፌኒት ማለት ነው ማለት ነው ፈልገናት ተመኝተናት ማለት ነው። በጣም በቃ እናትና አባትሽ በጣም ፈልገውሽ በጣም ተመኝተውሽ የተወለድሽ ልጅ እንደሆነ ነው የሚያስታውቀው። እንደዛ ይሰማሻል? ደግሞ በጣም አምሮብሻል። እንዴት እንደምታምሪ ታውቂያለሽ? እንዴት እንደምታምሪ። እሺ ቆንጆ፣ አንድ ነገር እናውራ። ወደፊት ትልቅ ስትሆኚ ምን መሆን እንደምትፈልጊ እዚች ጋር መጽሐፍ ያለች፣ ከፈለግሽ በስዕል ከፈለግሽ ደግሞ በጽሁፍ ትነግሪናለሽ። ደስ ይልሻል? እሺ ፌኒትዬ በጣም ሀሳቧን በጥሩ አድርጋ እየገለጸች ይመስለኛል። መጀመሪያ ላይ ጽሁፍ ነገር መስሎ ነበረ፣ ሳይሆን ከጽሁፍ ወደ ሌላ ነገር ተቀይሯል። እኔ እያየሁ ስለሆነ ነው። አብረን መጨረሻውን እናያለን። የሳልሽው ውድ ተመልካቾቻችን፣ ይኸው ፌኒት ወደፊት ትልቅ ሰው ስትሆን መሆን የምትፈልገውን ነገር በስዕል አስቀምጣለች። ምን እንደሆነ እሷ ራሷ ታብራራልናለች። እኔ ሰው ይታየኛል፣ ኮፍያ ያደረገ ሰው ይታየኛል። ከዛ ወደዛ ጋር ደግሞ ምን አይነት ነገር እንደሆነ ራሷ ቆይ ትነግረናለች። ፌኒትዬ ምንድን ነው? ሴትዮዋ ወደ ፓርላሜንት ሄደች። አብራሪና እዚህ ጋር ያለው ምንድን ነው? ይሄኛው ስዕል የሆነ እግር ነገር አለው። ምንድን ነው? ቆይ ንገሪኝ።
ነው ሄሊኮፕተር ነው። አሃ እችኛው ፓይለት ናት። ከዛ በኋላ እዚህ ውስጥ ገብታ ልታበር ነው ማለት ነው። ስለዚህ አይታችኋል። በጣም በቃ የሚገርም ነገር ነው። ጽሁፍ የመሰለ ስዕል ነው የሳለችልን። ስለዚህ ፌኔት ምን መሆን ትፈልጋለች ማለት ነው? ፓይለት ምን ነው ትፈልገው። በጣም ደስ የሚል ነገር ነው። ወደፊት በቃ አይሮፕላን አብራሪ ነው የምትሆኑ ማለት ነው። ለዛ ምን እያደረግሽ ነው ያለሽ? በጣም ጥሩ ነገር ተመልካቾቻችን በጣም ነው ጥሩ አድርጋ እየነገረችኝ ያለችው ፌኔት። ምክንያቱም እዛ ትምህርት ቤት ውስጥ በሚሮጡበት ጊዜ ድንገት ሰው ከገፈተራት ስለዚህ ራሷን በደንብ አድርጋ ነው የምትጠብቀው። በጣም ጎበዝ በጣም ነው እያደነቅሽ። እሺ ጠዋት ከእንቅልፍሽ ስትነሺ ምን ታደርጊያለሽ? እንዴት ክፍልሽን ታጸዳለሽ? እንዴት ታደርጊሽ? ትችይበታለሽ? ከዛስ? ከዛ እዛ የተሰከረፈውን ነገር ምናምን ታነሳሻለሽ ማለት ነው። ከዛስ ምን ታደርጊያለሽ? ከዛም በኋላ ከነሳሳይ በኋላ ይጠረጋል። ከዛ ወደ ትምህርት ቤትሽ ቦርሳሽን ትይዥና ወደ ትምህርት ቤትሽ ትሄጃለሽ። ለካ ዩኒፎርም ይለበሳል። መጀመሪያ ጥርስሽን ትቦርሻለሽ። ከዛ በኋላ ቁርስሽን ትበያለሽ። ከዛ ቦርሳሽን ይዘሽ ወደ ትምህርት ቤት ትሄጃለሽ። ትምህርት ቤት ገባን ማለት ነው። ስለዚህ ትምህርት ቤት ውስጥ ጓደኛሽ ወይም ጓደኛ ወንድ ይሁን ሴት ማነው ጓደኛሽ? ህያ ወንድ ነው አይደለ? ሴት ናት እንዴ? እሺ ጓደኛሽ እንዴት ልትሆን ቻለች? እሷ አንደኛ ታማኝ ነች። እሺ ሁለተኛ አንድ ነገር ስትያዝ ይህ ነገር አሁን ከወደድሽ ለመርዳት ትፈልጋለች። ስለዚህ ታማኝ ስለሆነች በጣም ስለምታዝን አይደል? ስለምታግዝሽ ትወጃታለሽ ማለት ነው። ከሌሎች ተማሪዎች ሁሉ የመረጥሻት ለዛ ነው። አንድ ክፍል ናችሁ ነው? ሰርቪስስ አንድ ላይ ነው የምትሄዱት? እሷ ከእናቷ ጋር ትሄዳለች። ከዛ ትምህርት ቤት ስትገናኙ አንድ ላይ ትሆናላችሁ ማለት ነው። ከአስተማሪስ ማን ነው? የጓደኛሽ እናት ናት? አንቺ እንዳለ በቃ የጓደኛሽን ቤተሰቦቻችን በጣም ሚስሪችን ለምንድን ነው የምትወዳት? ከሌሎቹ አስተማሪዎች በጣም ትለፋለች። እቃ ምናምን እያመጣች አሁን ስለ ይዘት ስንማር የይዘት ምሳሌ ያለ እቃዎችን እያመጣች እያሳየች ስንማር ዝም ብላ ትምህርት ቤት ውስጥ አስተምረው ብቻ ሳይሆን ትምህርቱ ምን አይነት እንደሆነ እያሳየቻችሁ በተግባር ነው የምታስተምራችሁ ማለት ነው። በጣም ደስ ይላል። የምን መምህር ናት? ማትስ። ከትምህርት የትኛው ነው? ማትስ ነው። ሚስ ሪች በጣም ጥሩ አድርጋ ስለምታስተምር አንቺ የምትወጂው ማትስ ነው ማለት ነው። እና ለሚስ ሪች መልዕክት ላስተላልፍልሽ። ሚስ ሪች ይህንን ፕሮግራም እያየሽ ሊሆን ይችላል። ፌኔት በጣም ነው የምትወድሽ እና በጣም ታመሰግንሻለች። ነግሬልሻለሁ። አንቺ የምታስተላልፊ መልዕክት አለ? የለም። ስለዚህ እኔ በደንብ አድርጌ አስተላልፍልሻለሁ ማለት ነው። እሺ ሌላ አንድ ነገር እስቲ እናውራ። በትምህርት ቤት ውስጥ ማለት ነው በጣም የምትወዱ ጨዋታ ነው? ሰኞ ማክሰኞ ትወጃለሽ? በስመ አብ እንዴት ደስ የሚል ነገር ነው። በዚህ ዘመን ማለት እንደ ሰኞ ማክሰኞ አስተማሪዎች በቀለም አድርገው ይሰጣል። ከዛ ደግሞ ይጨታል። ትወጂዋለሽ እሱን ጨዋታ? የሚገርምሽ ነገር አንድ ነገር ልንገርሽ። እኛ በእኛ ዘመን ራሱ ነበር እና የተቀየረ ይመስለኝ ነበር። ስለዚህ በዚህ ዘመን ትጫወቱታላችሁ ማለት ነው። በቀለም አድርገውና እዛ ተማሪዎች ይጨታል። ከምግብ በጣም የምትወጂው ምግብ ነው?
ከፍሩቶች ውስጥ የትኛው በጣም ስትሮበሪና ባናና ስትሮበሪና ሙዝ ነው የምትወዱ ማለት ነው። በጣም ደስ ይላል። ባልበላ ብለሽ የምታስቢ ነው ሁሉንም ነገር የምትይው ነገር የምትሰጥሽ ነው ላትበይ አይባልም። ልክ ነሽ። በጣም ጎበዝ ልጅ ነው በእውነት በጣም ጎበዝ ልጅ ነሽ። ግን ይጠላል አይባልም። እኔ ራሴ ተሳስቼ ነው ጥያቄ እየጠየኩሽ እና ይቅርታ። እሺ ከዚህ በኋላ አንድ ነገር እናድርግ። ማድረግ የምትወጪው ተሰጥኦሽ ምንድን ነው? ተሰጥኦ ታውቂያለሽ? ተሰጥኦ ማለት ማድረግ የምትወጪው አሁን መዝሙር ሊሆን ይችላል፣ ኳስ መጫወት ሊሆን ይችላል፣ ድራማ መስራት ሊሆን ይችላል፣ ስዕል መሳት ሊሆን የትኛው ነው የምትወጪው? አንድ መዝሙር ትይልናለሽ? በጣም ዘምሪ። አስተምረኝ ጌታዬ ሆይ አስተካክላት ሕይወቴን መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። አስተምረኝ ጌታዬ ሆይ አስተካክላት ሕይወቴን መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። በጣም ጎበዝ ልጅ። ድምፅሽ ራሱ እንዴት እንደሚያምር እኔ ራሴ ይህንን ልጅ እያለሁ በጣም ዘምረው ነበረ። ይህም በኛ ዘመን ነበር፣ ምንም ማድረግ አይቻልም። እሺ ከታዋቂ ሰው በጣም የምትወዱ በነገራችን ላይ ፌኔት ታዋቂ ሰው ማለት ነው በጣም የሚታወቅ ሰው ሁሉ የሚያውቀው ማለት ነው። ከዛ ከእንደዚህ አይነት ሰዎች በጣም የምትወዱ ማለት ነው? አቤኔዘር ምንድን ነው የሚሰራው? መዝሙር ዘማሪ ነው። እስቲ ለማያውቁት ለተመልካቾቻችን ምን አይነት መዝሙር እንደሚዘምር ትንሽዬ ነገር እስቲ ንገሪኝ። የእሱን መዝሙር ዘምሪ። ሰማይን እንደዚህ ተነፋቂ ያደረገው ሌላ ምንም አይደል ያንተ መገኘት ነው። ሙላተ ለውና ስላለ አይደል ወይ